በዓለም ላይ ካሉ ሰዎች 85% የሚሆኑት በራስ የመተማመን ችግር እንዳለባቸው ታውቃላችሁ? በጣም አስገራሚው ነገር ደግሞ አእምሯችን የተፈጠረው እኛን ደስተኛ ለማድረግ ሳይሆን እኛን በህይወት ለማቆየት ወይም ሰርቫይቫል ነው። ይህ ማለት አእምሮ በየቀኑ አትችልም፣ ትወድቃለህ፣ ሰው ይታዘብሃል እያለ የሚነግራችሁ እናንተን ለመጠበቅ ብሎ የሚዋሻችሁ ውሸት ነው። አሁን ባለንበት ሰዓት አእምሮአችሁ እየዋሻችሁ ቢሆንስ? ብዙዎቻችሁ በራስ መተማመን የለኝም ብላችሁ የምታስቡት ማንነታችሁ ስለሆነ ሳይሆን አእምሮአችሁ ሰርቫይቫል ሜካኒዝም በሚለው ፕሮግራም ስለሚመራ ነው። ዛሬ የምነግራችሁ ዘዴዎች የሰው ልጅ ንቃተ ህሊና እንዴት እንደሚሰራ ጥልቅ ጥናት የተደረገባቸውና በትክክል ከተተገበሩ ህይወታችሁን በ360 ዲግሪ የሚቀይሩ ናቸው። ከኒውሮ ሳይንስ እስከ ማህበራዊ ሳይኮሎጂ ያሉትን ጥልቅ ሚስጥሮችን እናያለን። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ፍርሃትን ወደ ጉልበት የምትቀይሩበትን ዘፊር አልኬሚ ዘዴ ትማራላችሁ። ሰዎች ስኬታቸው ላይ ብቻ ሲያተኩሩ ውድቀትን እንደ ህልም ያዩታል። ይህ ደግሞ አዲስ ነገር ለመሞከር ያላቸውን ፍላጎት ያሳጣቸዋል። በፕሪንስተን ዩኒቨርሲቲ ፕሮፌሰር የሆኑት ዮሐንስ ሃውስሆፈር የራሳቸውን የውድቀት ሲቪ በማውጣት ዓለምን አስደምመዋል። ይህም ኤክስፖዠርስ ቴራፒ ይባላል። ለምሳሌ አንድ ወጣት ስራ ለማግኘት 50 ቦታ አመልክቶ 49ኙ ውድቅ ቢያደርጉት እሱ ሊያስብ የሚችለው እኔ የማረባ ነኝ ብሎ ነው። ነገር ግን እነዚያን 49 ውድቀቶች በዝርዝር ቢጽፋቸው ውድቀት የመማር ሂደት እንጂ የማንነት መገለጫ አለመሆኑን ይረዳል። እስኪ እናንተም ዛሬ ማታ ትልቁን ውድቀታችሁን በወረቀት ላይ ጻፉና ከስሩ ከዚህ ምን ተማርኩ ብላችሁ አክሉበት። ቀጥሎ ደግሞ ራስን በሶስተኛ ወገን ስም መጥራትን ተማሩ። በሚቺጋን ዩኒቨርሲቲ በተደረገ ጥናት የተረጋገጠው ነገር ሰዎች ራሳቸውን በስማቸው ሲጠሩ፣ ለምሳሌ አበበ ሆይ አይዞ ማለት ስሜታዊ ርቀት ወይም ሳይኮሎጂካል ዲስታንስ ይፈጥራል። ይህ ደግሞ ጭንቀትን ይቀንሳል። ታላቁ የጥንት ሮም መሪ ጁሊየስ ቄሳር ራሱን በስሙ ይጠራ ነበር። ይህም በትዕቢት ሳይሆን ስሜቱን ተቆጣጥሮ በምክንያት እንዲመራ ይረዳው ነበር። በጣም የተጨነቃችሁ ቀን መስታወት ፊት ቁሙና እኔ ለምን ጨነቀኝ ብላችሁ ከማለት ይልቅ ስማችሁን ጠርታችሁ እከሌ ለምን ተጨነቅ ወይም ለምን ተጨነቅሽ ብላችሁ ጠይቁ። አእምሯችሁ ልክ እንደ ጓደኛ ምክርን ስለሚቀበለው በራስ መተማመናችሁ ይጨምራል። ሌላኛው ዘዴ ደግሞ በአንድ ወቅት ጂያጂያንግ የተባለ ግለሰብ ለ100 ቀናት ሆን ብሎ ውድቅ የሚሆኑ ጥያቄዎችን ይጠይቃል። ለምሳሌ የዶናት መሸጫ ሱቅ ገብቶ በኦሎምፒክ አርማ ቅርጽ ዶናት ስሩልኝ ብሎ ጠየቀ። ይህ ኒውሮፕላስቲሲቲ ይባላል። አእምሯችን የማይመቸውን ነገር ባደረግን ቁጥር አዳዲስ የነርቭ መንገዶችን ይገነባል። ለምሳሌ ምግብ ቤት ገብታችሁ ከሜኑ ላይ አንዱን ምግብ ትመርጡና አስተናጋጁን ይህንን ምግብ ዋጋውን ቀንስልኝ ብላችሁ ጠይቁት። ያንን ባያደርግ እንኳን እናንተ ያንን ፍርሃት በማሸነፍ በራስ መተማመናችሁን መገንባት ትጀምራላችሁ። እነዚህ ዘዴዎች ስትሰሟቸው ተራና ምንም ለውጥ የማያመጡ ይመስላሉ። ለዛም ሰምታችሁ ላትተገብሯቸው ትችላላችሁ። ነገር ግን በውስጣችሁ እምቅ ችሎታ እያለ በራስ መተማመን ችግር ምክንያት መንቀሳቀስ ላቃታችሁ ሁነኛ መፍትሄ መሆናቸውን እወቁ። ይህ ዘዴ ኮምፈርት ዞን ሱሳይድ ወይም ምቾት የማይሰጣችሁን ነገር በመፈለግ መተግበር ማለት ነው። ሌላኛው ዘዴ ደግሞ በሰውነት አቋም የሚመጣ የሆርሞን ለውጥን መከተል ነው። ኤሚ ካዲ የተባሉ የሃርቫርድ ሳይኮሎጂስት እንዳረጋገጡት ለ2 ደቂቃ ብቻ ሰፋ ያለ አቋም መያዝ ቴስቶስትሮን ይጨምራል። ለምሳሌ አንድ አትሌት የሩጫ ውድድር ሲያሸንፍ እጁን ወደ ላይ ይዘረጋል። ይህን የሚያደርገው ማንም ስላስተማረው ሳይሆን በተፈጥሮ የአሸናፊነት አቋም ስለሆነ ነው። ስለዚህ እናንተም አሁኑኑ ካላችሁበት ተነሱና እጃችሁን ወደ ላይ ዘርግታችሁ ለ30 ሰከንድ ቁሙና ምን እየተሰማችሁ እንደሆነ አስተውሉ። በተጨማሪም ስኬትን ብቻ ሳይሆን እንቅፋቶችንም አለም። ይህም ሜንታል ኮንትራስቲንግ ይባላል። ጋብርኤል ኦቲንገን የተባሉ ፕሮፌሰር ያዘጋጁት ፕላን እንደሚጠቁመው ንግግር ልታደርጉ ከሆነ
ንግግሩ ሲሳካ ብቻ ሳይሆን ድንገት ማይክ ቢጠፋ ምን እንደምታደርጉ አስቀድማችሁ እቅድ ማውጣት ማለት ነው። ይህም በራስ መተማመናችሁ ፌክ እንዳይሆን ይረዳል። እነዚህ ዘዴዎች ለምሳሌ ለስራ ኢንተርቪው ቀርባችሁ መልሱን የማታውቁትን ጥያቄ ብትጠየቅ ብላችሁ አስቀድማችሁ በመዘጋጀት በስማርት ዌይ እንዴት ማለፍ እንደምትችሉ ማወቅ ነው። ትሬኒንግ በምታቀርቡበት ወቅት ወይንም የስራ ሪፖርትም ሊሆን ይችላል። ያልታሰቡ ነገሮች ቢገጥማችሁ ሳትደነጋገሩና ሳትፈሩ የምትጨርሱባቸውን ዘዴዎች ማዘጋጀት ነው። ሌላኛው ዘዴ ደግሞ የ5 ሰከንድ ህግ የሚባለው ሲሆን ይህ ዘዴ የአእምሮን የማመንታት ስርዓት ለመቁረጥ የሚያገለግል ነው። አእምሮአችን አዲስ ወይም አስፈሪ ነገር ለማድረግ ስናስብ በሰከንዶች ውስጥ ፍርሃትን ያመነጫል። ይህ የሚሆነው ደግሞ ፕሪፍሮንታል ኮርቴክስ ወይም የማሰቢያ ክፍላችንና አሚዳላ የፍርሃት ማዕከላችን መካከል በሚደረግ ትግል ነው። አንድን ነገር ለማድረግ አቅዳችሁ ከ5 ሰከንድ በላይ ካመነታችሁ አእምሮአችሁ አደጋ አለ ብሎ ስለሚደመድም በራስ መተማመናችሁን ይገድለዋል። ለምሳሌ አንድ ትልቅ ስብሰባ ላይ ሆናችሁ አንድ በጣም ምርጥ ሐሳብ ቢመጣላችሁ ግን ደግሞ ብሳሳትስ ወይም ሰዎች ቢስቁብኝስ የሚል ፍርሃት መጣ። ልክ ፍርሃቱ ሲመጣ 5 4 3 2 1 ብላችሁ ወደ ኋላ ቁጠሩ። አንድ ላይ ስትደርሱ ያለምንም ተጨማሪ ሐሳብ እጃችሁን አውጡ። ይህ ለምን መሰላችሁ የሚሰራው? ወደ ኋላ መቁጠራችሁ የማሰብ ክፍል ወይም ፕሪፍሮንታል ኮርቴክስ በስራ እንዲጠመድ ያደርገዋል። በዚህ ጊዜ ፍርሃት የሰከንዶችን እንኳ ጊዜ አያገኝም። ቆጠራው ሲያልቅ ደግሞ አእምሮ እንደ ሮኬት ለመነሳት ዝግጁ ይሆናል። ይህንን ዘዴ ደጋግማችሁ ስታደርጉት እኔ ሳልፈራ ውሳኔ የምወስን ሰው ነኝ የሚል የውስጥ ማንነትን ትገነባላችሁ። የመጨረሻው ዘዴ ደግሞ የቤንጃሚን ፍራንክሊን ኢፌክት ይባላል። ይህ ዘዴ በራስ መተማመንን በማህበራዊ ግንኙነት ውስጥ ለመገንባት የሚረዳ ሲሆን ሰው እንዲያከብረኝ የቻልኩትን ሁሉ ላድርግለት የሚለውን የተሳሳተ አስተሳሰብ ይሰብራል። አንድ ሰው እርዳታ ስትጠይቁት ያ ሰው እናንተን ለመርዳት ጊዜውንና ጉልበቱን ይሰጣል። በዚያ ቅጽበት ያ ሰው በውስጡ እንዲህ ብሎ ያስባል፣ ይህንን ሰው እየረዳሁት ነው፣ ስለዚህ ሰው ሊረዳ ይገባዋልና ዋጋ ያለው ሰው መሆን አለበት። እርዳታ ስለጠየቃችሁት ዋጋችሁ በዛ ሰው ዘንድ ከፍ ይላል። እናንተም በበኩላችሁ እርዳታ መጠየቅ ድክመት አይደለም ብላችሁ ስታምኑ ለራሳችሁ ያላችሁ ክብር ይጨምራል። ለምሳሌ ብዙ ጊዜ ሰዎች የሥራ አለቃቸውን በጣም ይፈራሉ እና ሲያዩት ይርበተበታሉ። ይህ በብዙ መስሪያ ቤቶች የተለመደ ነገር ነው። አንዳንዶች ከክስተቱ በኋላ በራሳቸው በጣም ይናደዳሉ። ለምንድን ነው በዚህ ደረጃ እርሱን የምፈራው የሚሉ ጥያቄዎችን ራሳቸውን ይጠይቃሉ። ለዚህ ችግር ጥሩ መፍትሄ ሁኔታው ሲያጋጥማችሁ በራስ መተማመናታችሁና ተርበትብታችሁ ከመሸሽ ይልቅ ሄዳችሁ እንዲበሉት፣ አንድ የማነበው ጥሩ መጽሐፍ ልትጠቁመኝ ትችላለህ? ወይም ደግሞ ይህን ስራ እንዴት እንደምሰራው ብታስረዳኝ ብላችሁ ጠይቁት። በዚህም እርሱ እናንተን ሲረዳችሁ በሁለታችሁ መካከል ያለው የፍርሃት ግንኙነት ወደ መከባበር ግንኙነት ይቀየራል። እናንተም ከእርሱ እኩል መጠየቅ እችላለሁ የሚል ድፍረት ታገኛላችሁ። ቤንጃሚን ፍራንክሊን ጠላቱን ወዳጅ ለማድረግ አንድ ብርቅዬ መጽሐፍን በውሰት ጠይቆ ነበር። በዚህም የሚገርም ውጤት አምጥቷል። በራስ መተማመን ሰዎችን ማሸነፍ ብቻ አይደለም፣ ሰዎችን ወደ ራስ መሳብም ጭምር ነው። ፍራንክሊን እንዳደረገው አንድን የምትፈሩትን ሰው ወይም የሚጠላችሁን ሰው እርዳታ ስትጠይቁት እናንተ ዝቅ አላችሁ ማለት አይደለም። ይልቁንም ያ ሰው ለእናንተ ያለው ግምት ከፍ እንዲል አደረጋችሁ ማለት ነው። በራስ መተማመን አንድ ቀን ጠዋት ከእንቅልፋችሁ ስትነሱ የምታገኙት ሀብት ሳይሆን በየቀኑ በትንንሽ ድርጊቶች የምትገነቡት ነገር ነው። እናንተስ በቀረቡት ዘዴዎች ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩኝ። የዛሬውን ቪዲዮ እዚህ ላይ አበቃው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። ዳግም እስክንገናኝ ቸር ቆዩ።